እያንዳንዷ ሩህ ወደ ነበረችበት አካል ትመለሳለች ዱንያ ላይ ወደ ነበረችበት ለነገሩ እኮ አልሰማ ብለው እንጂ ቁርአን በደንብ ስለማይቀሩ ነው እንጂ እና አንዘልናሁ እኮ ከወረደ ስንት ጊዜው ነው لا تعمل ابصار على الله መታወር ማለት ያይን መጥፋት አይደለም على الله አላህና ነብዩ ባሉት ተቀብሎ ማረፍ ነው ليس كمثله شيء وهو السميع البصير እኛ እኮ መጥፎ አንሰራም ነበር ይላሉ የሞት ወክልና የወህይ ወኪል ጅብሪል እንደሆነ ሁሉ የሞት ወኪል ደግሞ መለከል መውት ነው ይሄ ቁርአን እኛ ጋር ያለው ቁርአን ሳይሆን ዒባራ ነው አሉ እናንተ መስሩት ነገር ሁሉንም እኮ አቅ ነበር ማላውቅ መስሏችሁ ነው ወይ ፈልገው ነገር ጠይቅ ተባለ በመራፈቀተ ከፊል ጀና ላይ አው غير ذلك አይ ሷኑ ነው አሉ بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على من أرسله الله رحمة للعالمين وعلى آله وأصحابه ومن اهتدى بهديه إلى يوم الدين أما بعد أحبتي إخواني وأخواتي سلام من الله تعالى ورحمة منه وبركاته يا ملائكوش بملائكوش معمن يميلوا رأس لاي أهونم الجرسنم አራተኛው ጉዳይ ላይ ነው አራተኛውን ወደ አራተኛው ከመሄድ በፊት አንደኛና ሁለተኛ ሶስተኛ ያልናቸው ነገሮች ኪታብ ወደ ኋላ ሳታው ማለት ነው ገጽ 88 ላይ አርጉት መጽሐፉን ከዚያ በኋላ ማን ነው የሚነግረኝ አንደኛውን በዚህ በኩል ያለው በኋላ የመጣም ቢሆን ማለት ነው እንደ ሸሙሳ ያለው እንደምናዝ ቢሆንም አንደኛው الإيمان بوجودهم علو بلو مامن የመጀመሪያው ግዴታ ነው ሁለተኛው ደግሞ ሁለተኛው ምን ነበር እዚህ ካሜራማኖችም ሳትቀሩ ሁለተኛው ስለ መላእክቶች ስናወራ አንደኛው አሉ ብለን ማመን ያለብን ስለዚህ መላእክታ የለም የሚል ሰው ካፊር ነው ስለነሱ የሚወራ ነገር አለ ሁለተኛው ጉዳይ ምንድነው ايوه ስንት ናቸው አልተገለጹም ታዲያ ስማቸው የተነሱትን ስማቸውን ማወቅ ስማቸው ያልተነሳውን ደግሞ ጠቅለል ባለ መልኩ መረዳት ከዚያስ ቁጥራቸው በጣም ብዙ መሆኑንም ማወቅ ያስፈልጋል ነው አራተኛው الامر الرابع الايمان بما علمنا من اعمال الملائكه عليهم السلام ملائكه አሉ ብለናል መላእክቶች ብዙ ናቸው ብለናል መላእክቶች ስማቸው የሚታወቁ አሉ ብለናል ምንድነው ስራቸው እና ማአት ስራ አለ ከስራዎቹ መካከል በቁርአን በሐዲስ የተነገረው ስራቸውን ለይቶ ማወቅ ያስፈልጋል እንደው የሯጮችን የኳስ ተጫዋቾችን የዘፋኞችን ስም ያሐፈዘ ሰው እንደው ከፍተኛ ስራ ከአላህ ጋር የተያዙ ኸልቆችን አለማወቅ አብረውህም ይውሉትን አብረው ያሉትን ነገሮች الملائكة عليهم السلام ينفذون ويدبرون ما أمرهم ربهم جل وعلا بتنفيذه وتدبيره الله سبحانه وتعالى سروتنا استنابروت يالاتشون ملائكوች ይሰራሉ ያስተናብራሉ كما قال تعالى فالمدبرات أمرا والنازعات غرقا والناشطات نشطا ብሎ فالمدبرات أمرا የታዘዙትን ነገሮች የሚያስተናብሩ ይሄን አርግ ከተባሉ የበድር ቀን ሄዱና እነዚህ ሰዎች አንድ ነገር አርጉልኝ አለ አላህ ወዲያውኑ የአህዛብ ቀን ሄዱና እንትኑን ይሄን የጣዱትን ድስት ሳይቀር ፈነጋግሉት አላቸው አላህ Subhanahu Wa Ta'ala ታዘዘ ወዲያውኑ ነው لا يعصون الله ما امرهم ويفعلون ما يؤمرون ما يلفظ من قول الا لديه رقيب عتيد إنا كنا نستنسخ على الله ይሄ አያ በጣም ነው የሚገርመው አሁን በዘመናችን ያለ
ይሄ ፎቶኮፒ ስናይ ፎቶኮፒ ያያችሁ በተለይ አሁንማ ፎቶኮፒ እኮ ባለ ከለር መጣ አይደል ምን ማህተሙን እንዳለ የሚያወጣ እኮ ማለት ነው ፊርማውን እንዳለ የሚያወጣ አይለይም إنا كنا نستنسخ مالت كوبين وسد نبر مالتون والله إنا كنا نستنسخ ما كنتم تعملون عندكم كان القرب يهنن يميسروا ملائكوች አሉት وهم ملائكوች أعظم جنود الله تعالى كالله سراويتوች ከባዶቹ እነሱ ናቸው ነብዩ አለይሂ ሰላቱ ወሰለም መካ ላይ በጣም አስቸገራቸው ልጃቸውን አግብተው የነበረ እናቲቱ ልሱን ወንድማማቾች የነብዩን ሁለቱን ልጆች አግብተው ነበር ከዚያ በኋላ ነብይ ሆነው ማስተማር ሲጀምሩ እናቲቱ ተነስታ እነዚህን ሴቶች ካልፈታችሁ እናታችሁ አይደለሁም አለች طيب ብለው ተፈቱ መፈታቱ ብቻ አይደለም አንደኛው በተለይ በያገኘበት ቁጥር ነብዩ ሰለላሁ ዐለይሂ ወሰለም ይዘልፋል እንደው የፈለገው ጊዜ ቢሆን ልጁን ያገባህለት ሰው ኑሩ ተዳርም ይኑርም አይኑርም ነብዩ መሆናቸውን አይቀበል አይከበርም አይታፈርም ባገኘበት ጊዜ አዛ ያረጋቸዋል ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ያ ረብ أرسل عليه كلبا من كلابك كوشوچه عندو لاكبت አሉት ከውሾቹ አንዱ ላከበታ በቀን በጠራራ ፀሐይ አንበሳ ከሰዎች መሐከል ይዞት ሄደ አላህ Subhanahu Wa Ta'ala መላእክቶችንም ሲልክ በፈለገበት ቦታ ማንን ማድረግ እንዳለባቸው ምን ማድረግ እንዳለባቸው ይነግራቸዋል ያደርጋሉ لا احد يمنعهم لا احد يدافع عنه من على وهم اعظم جنود الله تعالى وهم رسول الله يا الله ملكتኞች ናቸው وسفراؤه አምባሳደሮቹ ናቸው بينه وبين عباده በባሮቹና በሱ መካከል ينزلون بالامر من عنده في اقطار العالم በዓለም ጫፍ እስከ ጫፍ ድረስ የሱን ትእዛዝ ይዘው የሚወርዱ እነሱ ናቸው ويسعدون اليه بالامر መሬት ላይ የተፈጸመውን ደሞ ይዘው የሚወጡት እነሱ ናቸው يسعدون ينزلون الى لسانه كتاب ይሄ አላህ ወደ ላይ መሆኑን ደው ኪታቡ ሁሉ በየሄደበት ኪታቡ አህባሽ ከመጣ በኋላ የተጻፈ አይመስልም አንዳንድ ጊዜ ለነገሩ እኮ አልሰማ ብለውን እንጂ ቁርአን በደንብ ስለማይቀሩ ነው እንጂ እና አንዘልናሁ እኮ ከወረደ ስንት ጊዜው ነው አይደል ቁርአን ይሄ እኮ ማንም አጭር ደሞ ምዕራፉ አጭር ነው ረጃጅም ሱረቱል በቀራ አሊ ኢምራን ማኢዳ አዕራፍ ቢሆን እዛ ረጃጅም ማን ይሰማ እና አንዘልናሁ ሳያፍዝ ቀርቶ ታዲያ እና አንዘልናሁ ማለት ምን አደረግ ነው አወጣ ነው ባግድም እንደዚህ ወረወር ነው አንዘልናሁ ከላይ እኮ ነው ይሄ ኪታብ ተናገረ አሁን አህባሽና ይሄ ኪታብ ምን አገናኘው ትሉኛላችሁ ብለው ነው እንደዚህ ይለው አሁንም እኮ ደሞ እየሞከሩ ነው አይ ይሄ ወረደ የሚባል ነገር አይሆንም እና ምን እንበል ينزل ربنا من እንበልሽ ينزل رحمته يا الله رحمت ይወርድና ምን ይላል هل من سائل ይላል ምን ሊያረግ ነው ረህመቱ አላህ ያ አላህ ረህመቱ ለብቻ ረህመት የሚባል ነገር አለ ማለት ነው መስጠት የሚችል መከልከል የሚችል ማዳን የሚችል لا تعمل ابصار على الله متاور ማለት ያይን መጥፋት አይደለም على الله ولكن تعمل قلوب التي في الصدور ውስጥ ያለው ይሄ የህሊና መታወር ሲመጣ በጣም ከባድ ነው ብትነግረው ብታወራው ብታስረዳው አይገባው إلا وإلا سيالو قالوا نبستقل يا جماعة يا الله سبحانه وتعالى صفتنا بهارين الله إنا نبي بالو تقبلوا معرفنا وليس كمثله شيء وهو السميع البصير
ومن الأعمال الموكلة إلى بعض الملائكة عليهم السلام لملائكوش كتسطاچو تغباراتوچ مكاكل عندنياو أوكل إلى جبريل عليه السلام وحي الله تعالى لجبريل كتسطو تغباروچ عندو وحي مامطات نو ملكت مامطات نو رسالة مامطات نو ወደ ነብያት ከመጀመሪያ እስከ መጨረሻው ድረስ ይሄ ስራ ለሱ ብቻ ነው የተሰጠው أمين السماء يبالال أمين الوحي يبالال والذي به حياة القلوب حياة القلوب يلب هيوت يالبت يهونا وحي الله بالقرآن فالله تعالى يرسله به للأنبياء والرسل الله سبحانه وتعالى لنبياتم لملكتن يتشمي لكوال جبريل كما قال تعالى عن نزوله عليه السلام بالقرآن جبريل القرآن نيزو موردون بمياورابن بوتالاي انديل الله نزل به هم قرآن نيزو تورده الروح الأمين تامان ملائكة على قلبك بانت لبلاي لتكون من المنذرين أنت عطفي وچين كم يسفر الروت اندتون بلسان عربي مبين قلت بهنا نزوه عربيا سبحان الله يهي قرآن اهون ما نوردو بمان لاي جبريل امتتو لانت بعربيا سته لجبريل ما نينغرو الله الله ينغرال لالو سوچ بدون بغير حرف ولا صوت نو حرف اللوم صوت اللوم كتباله جبريل እንዴት ነው የሰማው ታዲያ ይሄ ቁርአን እኛ ጋር ያለው ቁርአን ሳይሆን ዒባራ ነው አሉ እንደ ማለት የሚባል ነገር አለ አይደለ ዋናው መናገር ሲያቀተህ እንዲህ እንደ ማለት ነው የሚባለው አይነት ነው እንጂ ቁርአን አይደለም ታዲያ ቁርአን ያልቀራ ሰው ሶላት አይወድለትም ምን እየቀራን እንስገድ ቁርአን የቀራ ሰው አጅሩ ይሄን ያህል ነው ተብሎ ብዙ ተነግሯል አይደል خيركم من تعلم القرآن وعلمه من الناس قرأ جبريل نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين وحي أمين الوحي نونو أوكل إلى إسرافيل عليه السلام النفخ في الصور لقيام الساعة إسرافيل يبالو ملائكة عندنا سراو يا سرا مچ ነው የሚሆነው ዓለም ሲያልቅ ለዓለም መጨረሻ ላይ ለመንፋት ነው ለቂያማው ማስነሻ ነው እና ያንን ለማድረግ አሁኑ አፉ ላይ ለግቶ ነው ያለው اشتهر أن صاحب السور إسرافيل عليه السلام نقل فيه الحليمي الإجماع ووقع التصريح به في حديث وهب بن منبه المذكور من إلى الحديث لقيام الساعة وبعث الخلق فينفخ فيه مرتين هلت جزين من فاو فينفخ فيه النفخة الأولى فيسعق الناس الذين تدركهم الساعة وهم أحياء بهوت لا يالو كاما لتقوم باتشو يقربوا سوج الناس يدنقطالونا يموتالو يمچرساو سوج فيموتون لشدة هذا الصوت دمصو هايلኛ ስለሆነ እነሱን ይገላል ثم ينفخ فيه أخرى فإذا هم قيام ينظرون كذا ينفعنا እንደገና ደግሞ ሲነፋ ሁላቸውም ይነሳሉ فترجع كل روح إلى بدنها الذي كانت تعمره في الدنيا ያንዳንዷ روح ወደ ነበረችበት አካል ትመለሳለች ዱንያ ላይ ወደ ነበረችበት ሁለት ነው አይደል ግን የሚያሳየው ሶስት ነው የሚል ሪዋያ አለ ሶስት ጊዜ ነው የሚነፋው ሶስተኛው ከሆነ መቼ ማለት ነው አንደኛው የመጨረሻ خلق ለማጥፋት ነው ሌላው ደግሞ ከየመቃብሩ ተነስቶ
እንዲመጣ ነው ነፍኹ الثالثة መቼ ነው የሚሆነው حديث ضعيف ነው ተብሏል أما حديث السور الطويل والذي فيه أن النفخات 3 فهو ضعيف وقد توسع الحافظ ابن كثير في الكلام عليه في تفسير الآية 73 من سورة الأنعام وقد ثبت عن النبي صلى الله عليه وسلم أنه قال كيف أنعموا انديت الدسة اللولو وصاحب السور يطرنباو بالبيت ويمه يمن نفاو نجر بالبيت قد التقمه اندزي قرصت وحنى جبهته اندزي انقتون زق ارغو تزغايتو لمنفات ينتظر متى يؤمر ان ينفخ مچ እንደሚታዘዝ እየተጠባበቀ لا يعصون الله ما امرهم ويفعلون ما يؤمرون እንዴት እንደሆነ አያችሁ አንድ ቀን ሳይታዘዝ ሲያደር ሁለት ቀን ሳይታዘዝ ሲያደር አራት ሳይታዘዝ ሲያደር ከዚያ በኋላ ምን ያደርጋል ሰው ቢሆን ባከ ሲመጣ ፈልጎ ይንገረኝ እንጂ አሁን ጊዜው ረጅም እንደሆነ ነው የሚታየው ነው የሚለው ዘበኛነት ጠብቅ ይባላል አንዳንዱ እዚያ ሲጠብቅ ምንም ሌባ መጥቶ ያቀም የሚጠይቅም የለረ ያድራል ሁለት ቀን ሶስት ቀን ሳምንት ወር ሁለት ወር ከዚያ በኋላ ጥሎ ይላል ለምን ጥለከርክ ምንም የለማ ከለታታ አንድ ቀን አዘናግቶ ይገባና ሙልጭ አርጎ ይዞት ይሄዳል እስራፊል ገና ነው ሰው እየተጋባ ነው ገና ሊወልድ ነው ገና እርሻው እየታረሰ ነው ገና እየተዘራ ነው ቤቱ እየተሰራ ነው እኔ ዓለም እንኳን ልትጠፋናት ገና የ50 ዓመት እቅድ ያወጣ ነው ሰው ሁሉ እየተሰበሰበ ብሎ ካፉን ትኑን አይወጣም እንደዚህ ጎርሶ ነው የሚጠብቀው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል እንጀራ የምትጋግረው ሴትዮ እንጀራዋን እንደዚህ እንትን እያለች ምን እያለች ነው እያሰፋች ማስፋት ነው ይባላል መትከል አትክልት የሚተክል ሰውዬ እንትኑን እየቆፈረ እንትኗን ፍሏን ይዞ እና ነገሩ እየፈራረሰ ሲጀምር ስታይ አትቶ ተከላሉት ከዛ በኋላ እኮ ገበያ ልውጣ ብሎ ገበያ ይሄ በነጸሩ ስንት ነው ይሄ 10 ብር አራ 9 አርግልኝ እየተባባልነ ተያይዘን ሳንለያይ ነው በል እንግዲህ ሲጠኝ ይያልኩ ብሩን ልሰጠው ስል ሳንቀባበል ነው የሚቆመው ቂያማ ሲቆም ጊዜ አይሰጥም نفخة واحدة خلاص ሶስተኛው ኡኪለ ኢላ بعض الملائكة ለአንዳንድ መላእክቶች ኃላፊነት ተሰጥቷል ኢማረቱ السماوات ሰማይን ማበጀት ማልማት ማድመቅ በምን بالصلاة والتسبيح አየህ يا الله سبحانه وتعالى የሚወዳቸው ልማቶችና ማድመቂያዎች ሶላት ናቸው ተስቢህ ነው እንጂ ሙዚቃ ከፍቶ በጨፈር አይደለም كما قال سبحانه وله لله لولا من في السماوات والارض بسماواتنا بمدر ውስጥ ያሉ خلቆች በሙሉ ያላህ ናቸው የማንም ንብረት አይደሉም ومن عنده السقام ያሉት መላእክቶቹ لا يستكبرون عن عبادته السن كماملك فسمو አይኮሩም ولا يستحسرون አይደክሙም ولا يعيون ولا يتعبون سلچت አይሉም يسبحون الليل والنهار ليت كان تسبيح ያደርጋሉ لا يفترون አያቋርጡም وكما في حديث حكيم بن حزام السابق ባለፈው የሐኪም ኢብኑ ሒዛም ሐዲስ ላይም እንዲሁ ብለናል ይላል ሐዲሱን የሚዘን በሚቀጥለው ትምህርት ላይ እንመለሳለን ኢንሻአላህ لا اله الا الله አታቋርጥ ስትተኛም ስትነሳም ስትበላም ስትጠጣም لا اله الا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናቸው ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላክናቸው ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት
بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد ملائكوችን በመላእክቶች ማመን የሚለው ነገር የሚያጠቃልሉ ጉዳዮችን እያየን የነበርነውና በአራተኛ ደረጃ መላእክቶች ከሚሰሯቸው ስራዎች መካከል የተወሰኑትን ማወቅ በሚል እያየን 1 2ን አይተናል ሶስተኛውንም አይተናል አራተኛው أوكل إلى بعض الملائكة حفظ أعمال العباد وتسجيلها ለአንዳንድ ደግሞ መላእክቶች የሰው ልጆች የአላህ ባሪያዎች የሚሰሯቸውን ስራዎች ጥፋትም ሆነ ልማት የሚሰሩትን እንዲመዘግቡ ታዘዋል فقد وكل تعالى بكل شخص ملكين أحدهما يكتب الحسنات والثاني يكتب السيئات الله سبحانه وتعالى ለያንዳንዳችን ሁለት መላእክት ፈጥሯል አሁን ሰው ነው የሚበዛው ማለት ነው መላእክቶቹ ሁለት ነው ያለው አንተ አንድ ነህ ሁለት አለው እነዚህ ብቻ ናቸው እንዴ አረ ሌላ አሉ ደግሞ አይንህን የሚጠብቁ አሉ አፍንጫህን የሚጠብቁ አሉ ሌላም አሉ ምን የሚያረጉ ሪፖርት የሚያቀርቡ የሚመላለሱ يتعاقبون فيكم قالوا النبي صلى الله عليه وسلم قرآن من هذا لقد خلقنا الإنسان يسوي اللج فطرنا لا الله خلقناه ونعلم ما توسوس به نفسه نفسه من أرقيالة اندمت قوتو النوك علنا نفسيا وديت اندمت تقففو ونحن أقرب إليه من حبل الوريد كدم سورو يبلتا قربنا نيال الله إذ يتلقى المتلقيان تقبايوچو يميقبلوبت غزي ሁለት ተቀባዮቹ عن اليمين وعن الشمال قعيد በቀኝና በግራ ተቀምጠው እዚህ ያለው ኸይር ጻፊ ነው እዚህ ያለው ደግሞ መጥፎ ተግባርክን የሚመዘግበው ነው ይሄኛው ወዲያው ነው የሚመዘግበው እንደተባለ ይሄኛው ትንሽ የሆነ ሰዓት ይሰጣል ይሄኛው ይለምነዋል በቀኝ ያለ ተውባካ አትመዝግብበት እስቲ ትንሽ ቆይ ፋታ ስጠው እስቲ ቢቶብት ይያለ 6 ሰዓት ይጠብቃል ተብሏል አለና ሰውየው ሰዓቱን አስቀምጦ ሰዓት እየመዘገበ ነው ተውባክ እስከ 6 ሰዓት ችግር የለውም ተብሏል አኺ ما يلفظ من قول አንዲት ቃል እንኳን አይተፋም ለፍዝ ማለት እኮ መውጣት ማለት ነው ማስወጣት ማለት ነው من قول አንዲት ንግግር አይተፋም إلا لديه ያጠገቡ ያሉ ቢሆኑ እንጂ رقيب عتيد ተቆጣጣሪ የሚባሉ መላእክት ረቂብ የዚህ ስም ነው عتيد የዚህኛው መላእክት ስም ነው ብለው በአሽዓሪ ኪታቦች እንደዚህ ይጽፋሉ لكن የሚያሳየው عتيدም ረቂብም بمعنى محافظ ማለት ነው መዝጋቢዎች አሉ ማለት ነው እንጂ ስማቸው ለመሆኑ ማስረጃ የለም አምስተኛው أوكل إلى بعض الملائكة قبض الأرواح عند ملائكوች ደግሞ ሩህን እንዲሰበስቡ ሩህን እንዲጨብጡ እንዲቀበሉ فقد أوكل تعالى إلى ملك الموت قبض الأرواح لملك الموت يموت ملائكة የሚባላል የሞት ወኪል የሞት ወኪልና የወህይ ወኪል ጅብሪል እንደሆነ ሁሉ የሞት ወኪል ደግሞ ملك الموت ነው እሱ ስሙ አልተነገረም إسرائيل لا يثبت إسرائيل የሚል ስም ለሱ በፍጹም እሱም የተገኘው እንግዲህ እዚያ አሽዓራ ኪታቦች ላይ ይሄንን በጣም ይጽፋሉ ስሙ መታወቁ አለመታወቁ ብዙም አያስቸግርም እንዳለ ግን ያረጋገጠ ነው አይደል እንዴ በየቦታው እየፈነገለው ማንንም እኮ አይምርም እሱ وله أعوان من ملائكة الرحمة ينزلون عند خروج روح المؤمن رداتوች አሉት رداتوች ማለት ሩህን አውጥቶ የሚያስረክባቸው ኸይረኛ ከሆነ የሙእሚን ሩህ ከሆነ ملائكة الرحمة ይመጡና ተቀበለው ይወስዱታል فيستخرج ملك الموت روحه برفق አማኝ ከሆነ ملك الموت ቀሰርጎ ሩሁን ያወጣለታል ثم ياخذها منه اعوانه هؤلاء الذي رداتوቹ ተቀበለው ይወስዱና فيحنطونها بحنوط من الجنة كجنة ሽቶ ያሸቱትና ያቀባቡትና
ويكفنونها بكفن من الجنة كجنة بال كفن يكفنواتها لروحا وله أعوان من ملائكة العذاب كملائكة العذاب وشدقموا له لجهنم يميادرسوا لجهنم وسدهم يوروروا ينزلون معه عند قبض روح العبد العاصي لله تعالى يا الله انتزاز سيرغاغطنا ሲሰባብር የነበረውን ሰውዬ روح ለመቀበል ሲመጣ ملك الموت እነዚህ በጎን ይመጡና ይቀበሉታል فيستخرج ملك الموت روحه بشدة وقوة ملك الموت በጉልበት ነው እየረገጠ ነው እያስጮኸው ነው የሚያወጣው እንደ ቀንጣፋ ነው ሰውነቱ ውስጥ የሚገቡት እንትኖቹ አልወጣም የምትለው روح መዞ ነው ለዚህ ነው والنازعات غرقا بحيل يمينتقو ملائكة مالتكو ملك الموت حينما ياخذ روح العاصي مالتنو والناشطات نشطة مالت يجاوته يتلل ملك الموت روح المؤمن العبد الصالح مياوت او مالت بمياوتو ملائكوች مالتنو على النزي سوچ النزي ملائكوች من يارغالو ويتعلم صاحبها ألما كبيرا بتام ነው የሚታመመው ولكنه لا يستطيع الحراك ولا الكلام መንቀሳቀስ አይችል መከላከል አይችል ولا መናገር አይችልም ثم ياخذها منه اعوانه هؤلاء እነዚህ የመላእክተ العذابዎች ይቀበሏትና فيحنطونها بحنوط من النار ከጀሃነም እሳት የሆነ መለኮሽ አምጥተው ይለኩሳሉ ይሄኛው ቅባ እንተ ሽቶ እንደሚቀባ ሁሉ ይሄኛው ደግሞ በእሳት ይገሸራል ويكفنونها بكفن من النار የእሳት ልብስ ላይ ነው እንትን የሚላቸው بسات لبس ነው የሚከፈነው እንደዚህ يا رب وقد ذكر ذلك مجملا في كتاب الله كما في قوله تعالى ይሄ ተግባር በቁርአን ውስጥ ጠቅለል ባለ መልኩ ተወስቷል ምን በሚለው ለምሳሌ الذين تتوفاهم الملائكه እነዚያ መላእክቶች የሚቀበሉት ሩሁን የሚወስዱበት ይላል ظالمي انفسهم راساቸውን እንደበደሉ ካፊር ሆነው ዓሲ ሆነው ወንጀለኛ ሆነው ጉቦኛ ሆነው ዛሊሞች ሆነው ውሸታሞች ሆነው ዝሙተኞች ሆነው ሌቦች ሆነው ማለት እኮ ነው ምንም የአንዋዕ الظلم ነው የተነሳው የግድ ኩፍር ማለት አይደለም ظالمي انفسهم فالقوا السلام እጅሰጣሉ على الله ما كنا نعمل من سوء እኛ እኮ መጥፎ አንሰራም ነበር ይላሉ بلا እንዴት ነው ማትሰሩ ነበር እንጂ ان الله عليم بما كنتم تعملون እናንተ የምትሰሩት ነገር ሁሉንም እኮ አቅ ነበር ማላውቅ መስሏችሁ ነው ወይ ما من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا الله يللبت ነገር የለም الله سبحانه وتعالى أدبك الله يميل سو كان لا منبت ما አያቀውም ማለት ነው ሰዎች ዛሬ በካሜራ ሰው ይቆጣጣረኛል ብለው እየፈሩ ሰዎች ሰው በጥርጣሬ እንኳን ይደርስብኛል ብለው እያሰቡ ባለበት ኻሊቃቸውን አለመፍራት በጣም የሚከብድ እኮ ነው فادخلوا ابواب جهنم خالدين فيها የጀሃነም በሮች ላይ ለዘላለም የምትቀጥሉ ሲሆን ግቡ ይባላሉ መግባቱ በተስፋ እንኳን እንዳይወጣ ይሆናል ብለው እንትን እንዳይሉ خالدين فيها አዋጁ ተነግሯቸው ነው የሚገቡት ለዝንት ዓለም ነው የምትገቡት ይባላሉ فلبئس مثوى المتكبرين የትዕቢተኞች መመለሻ ጀሃነም ምን ያህል ትከፋ ምን ትከፋ هي جهنم ناتنا وقيل للذين اتقوا لنزي الله لم يفروا سوچ دمو يبالال ماذا انزل ربكم جيتاچو ምንድነው ያወረደው ይባላሉ قالوا خير ነው ያወረደው ይላሉ للذين احسنوا في هذه الدنيا حسنه መልካም ላረጉ ሰዎች እዚህ ዱንያ ላይም ጥሩ ነው ያላቸው للذين احسنوا ማለት እኮ ኢማን ለያዙ መልካም ስራ ለማዋሉ ጥሩ ነገር ለሚያስቡ ሰዎች ሁሉ
እዚህ ዱንያ ላይ ኸይር ነው ያላቸው እንዴ እየታመሙ አዎ እየታመሙ ኸይር ነው ለነሱ እየተራቡም አዎ ለምን ሐሰና ነው የሚያገኙት عجبا لأمر المؤمن قالوا صلى الله عليه وسلم عجبا لأمر المؤمن إن أمره كله خير إن أصابته ضراء صبر فكان خيرا له وإن أصابته سراء وشكر فكان خيرا له ولا يكون ذلك إلا للمؤمن سلازي للذين أحسنوا في هذه الدنيا حسنة بزيتش علم لا لم ينوروا خيرا يلوهنوا حسنا لاتشو خيرنا يلاتشو وعد الله الذين آمنوا وعملوا الصالحات من كل يستخلفنهم في الأرض كما استخلف الذين من قبلهم ولا يمكنن لهم دينهم الذي ارتضى لهم ولا يبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا حتى وعد من الله نكون الذين يمكناهم أقاموا الصلاة وآتوا الزكاة الله بزي مريت لا يراسوكو خير يسروا كقطلوا يتمشاتش نورون دميان وراتشو كونوا الله قال يقبوا ولدار الآخرة خير دنيا لاي እንግዲህ አንዳንዱ ላይ ረካ ይችላል እንደው እኔ ብዙ ነበር መመኘው ምናምን ይያለ እንደው ለነገሌ ሁለት መኪና ሰጥቶ ለኔ አንድ ይሰጥቶኝ እንደው ለነገሌ ሞዴል ምናምን መኪና ሰጥቶ ለኔ በምንድነው በቮልክስዋገን እንትን ይያለ ቮልክስዋገን የመኪና ስም ነው እዚህ ሀገር ሰው ቮልክስዋገን ረስቷል መሰለኝ የድሮ መኪና ነው እንዲህ ሚል ካለ ወለዳሩ الآخرة خير ለአኺራ የተዘጋጀው የበለጠ ነው ያምራል ولنعم دار المتقين جنة የጀነት እንትን የአላህ ፈሪ አላህን ለሚፈሩ ሰዎች የተዘጋጀችው አገር ምን ታምር ጀነት አላህ ማናት እሷ እዚሁ ነገረን ጀናቱ عدن የዝንተ ዓለሟ ጀነት يدخلونها የሚገቧት የሆነ تجري من تحتها الأنهار ከስሯ አራት ዋና ዋና ፈሳሽ ወንዞች አሉባት ፈሳሽ ወንዝ ይሄ ዝም ብሎ ውሃ ግብስብሱ እንዳይመስል من ماء غير آسن ንጹህ የሆነ ኩልል ያለ ንጹህ ውሃ ማየቱ ብቻ የሚያረካ ሌላስ من العجب የወተት እኮ ወተት በግሬራ ወተት በብርጭቆ ወተት በምናምን ነው እንጂ ወንዝ ሆኖ አይታችሁ ታውቃላችሁ እስቲ መሬት ላይ የትኛው ሀብታም ነው ወተትን እንትን ይለቀቀ الله سبحانه وتعالى የውሃ ጅረት ወንዝ አለ አባይን የሚያህል እንደ አባይ የሚወርድ ወተት ሌላስ عسل خمر أنها يدخلونها تجري من تحتها الأنهار مالت النزل لهم فيها ما يشاءون روها بتشانو اندي ميتطا بتشانو اندي ميبلا ነገር የለም እንዴ አረ አንድም ነገር ተፈልጎ ታስቦ ተመኝተው የሚያጡት የላቸው ማለት الله لهم ما يشاءون كذلك يجزي الله المتقين اللهን የሚፈሩትን ሰዎች በዚህ መልኩ ነው የሚመነዳቸው الذين تتوفاهم الملائكة طيبين እነዚያኞቹ ዛሊሚ አንፉሲም አልነበሩ እነዚህ ደግሞ ጥሩ ሆነው ከጌታቸው ጋርም ከخلቁ ጋርም ጥሩ ባህሪ ጥሩ ስራ ተግባር ይዘው መላእክቶች የሚወስዷቸው ናቸው ይላል يقولون ይላሉ ሰላም عليكم መላእክቶች ለነሱ ይሏቸዋል ለእናንተ ሰላም ይውረድ ادخلوا الجنة بما كنتم تعملون ተሰሩት በነበረው ነገር ጀነት ግቡ ይባላሉ ተሰሩት በነበረው ነገር ማለት ያው ሂሳቡ ከዚያ የመጣ ነው ግን ማንንም ሰው በስራው ጀነት አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር ምን ማለት ነው ታዲያ ማን ነው የሚያገናኝልኝ እነዚህ ሁለቱን መረጃዎች ነብዩ ሰለላሁ ዐለይሂ ወሰለም ማንንም ሰው ወደ ጀነት ስራው አያስገባውም አንተ እንኳን ቢሆን ያ ረሱላህ አሁንም ቢሆን ብለዋል ይሄው ደግሞ ይሄ ቁርአን ምን አለ ادخلوا الجنة بما كنتم تعملون نعم ثم سيسراكو هداية ستوتال مالتنا هاي ملسو هذا ملسو على جنيوم أكيد جن بما كنتم تعملون ليلة المتأمرس ماشي
ሰበብ ሲሆን እሷ ነች መልሱ። የሀብታም ልጅ ጽንስ ነው ያለው፣ ሚስት እናቲቱ ሆድ ውስጥ ነው ያለው። ሀብታም ሰውዬ ሞተ። ትላልቅ ልጆች አሉ፣ እሱም አለ። ሚሊዮን ውርስ ያገኛል ሰውየው። ልጁ ያገኛል አይደል? ህፃን ነው። ምን አገናኘው? ሳይሰራ ስላላ ሰበብ ነው። ይቺ ማለት ይሄን ሰውዬ በየችን ምክንያት አድርጎ ውርስ እንደሰጠው ሁሉ አላህ አንተም ትልከል ጀነቱ ለቲ ይላል ብሎ ምን አለ? ኡሪثتሙሃ ቢማ ኩንቱም ተዕመሉን። ትልከል ጀነቱ ለቲ ኡሪثتሙሃ ኑሪث ሚን ዒባዲና ይላል። እንደ ውርስ ነው የሚቆጥረው የጀነትን። እንደ ውርስ ማለት የውርስ ገንዘብ ትንሽ ምክንያት ካለች ነው የምትገኘው። አሁን አንተ ጀነት ሰው ለመሆን ምን ያስፈልግሃል? ምክንያት አመል ሷሊህ ያስፈልግሃል። ግን አመል ሷሊሁ እዚያ ላለው ጀነት ውስጥ ላለው ኒዕማ ዋጋ ሆኖ አይደለም። እዚያው አካባቢ ግን ተገኝተሃል። አንድ ሰሃቢ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ደስ የሚል ስራ ሰራላቸው። ሳያዝዙት በውስጣቸው ያለውን ገምቶ ሲሰራው ደስ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ የምትፈልገውን ነገር ጠይቅ ተባለ። ሙራፈቀተከ ፊል ጀና አላቸው። አው ገይረ ذلك አይ እሷን ነው አሉ። እሷ ተደቀቀችልኝ ትልቅ ነገር ናት አላቸው። እሳቸው ምን አሉት? አይደለ? አዎ ከትረተ ሱጁድ ካለ እዚያው ተባብሮ እዚያው መንገድ አካባቢ ታገኘው ይቻላል ነው። ሰበብ ነው ማለት ነው። ሰበብ መሆን መተካትን አያመለክትም። አንተ የሆነ ሰበብ ሆነ አንድ ኸይር ስራ ልሰራ እችላለሁ እኔ። አንተ ሰበብ ሆነ የሆነ ሰው ስልጣን ሊያገኝ ይችላል። አንተ ሰበብ ሆነ ሀብት ሊያገኝ ይችላል። ያን ሀብት አንተ ሰጣው ይባላል። ሰውየው ግን ባገኘህ ቁጥር እጅ ሲነሳ ይውላል። እንዲያው አንተ የሰራህልኝ ስራ ምን ሰርተሃል? አንተ እኮ ነግረህልኝ ነው ገሌ ስራ ያስገባኝ خلاص ቢማ ኩንቱም ትልከል ጀነቱ ማለት እነዚህ ሰበቦችን ማለት ነው። ያ ደግሞ ዋጋው አይሆንም ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ኢላ ለዚህ ብለው ኢላ የተገመደኒ አላሁ برحمة منه. طيب وذكر ذلك ምንድነው? وكما في قوله تعالى حتى إذا جاء أحدهم الموت موت በሚመጣባቸው ጊዜ ይላል توفته رسلنا መልእክተኞቻችን ይረከቡታል وهم لا يفرطون እነሱ ምንም አያጠፉም። ጠንከር አድርገው ተጭነው መውሰድ ያለበትን ተጭነው ይወስዳሉ። በሙስና በምናምን በዚህ በጉቦ ምናምን የሚቀያይሩት ህግ የለም። لا يعصون الله ما أمرهم ويفعلون ما يؤمرون. سدستኛው أوكل إلى بعض الملائكة خزانة الجنة የጀነት ዘበኝነት ለአንዳንዱ መላእክቶች ደግሞ ተሰጥቷል። وسيق الذين اتقوا إلى الله وسيق الذين اتقوا ربهم إلى الجنة زمرا. እነዚህ አላህን የሚፈሩ ሰዎች ወደ ጀነት ቡድን እየሆኑ ይሄዳሉ። ወደ ጀነት ቡድን እየተባለ ነው የሚታለፈው አይደል? ወደ በሲራጥ ላይ ሲታለፍ 70 ሺህ ያለ ምንም ሂሳብ ያልፋል። ከዚያ በኋላ ከልበርቅ الخاطف ከዚያ ደግሞ ከሪህ ከዚያ በኋላ እንደ ፈረሰኛ ከዚያ ደግሞ እየወደቀ እየተነሳ ከዚያ በኋላ የሚወድቀው ጀሃነም ውስጥ وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها الجنة ساقا سيدر سنة وفتحت أبوابها بر سكفة الله وقال لهم خزنتها سلام عليكم طبتم فادخلوها خالدين بلالو لزبن يوم إلى الشوال سلام عليكم لأن أنت سلامي هون إلى الشوال دستن يوشناتشونو እነዚያኞች ምንድነው የሚላቸው? ዓለም የቲኩም ነዚር ነው። ይሄው መጣ። وأكل إلى بعضهم خزانة النار ለሌሎቹ ደግሞ የጀሃነም ዘበኝነት ورئيسهم مالك የዘበኛ የመላእክት ነው የጀሃነም መላእክቶች ዋናቸው ማሊክ ይባላል عليه السلام كما قال تعالى አንዳንዱ እኮ የጀሃነም ምናምን ሲባል አላህ يلعنه ይላል። የጀሃነም ዘበኛ لا يعصون الله ما أمرهم ويفعلون
قال تعالى وقال الذين في النار النزيا ساتو استيالو تلالو لخزنة جهنم لجهنم زبنيا يلالو ادعوا ربكم رب جتاتشن لمنلن يخفف عنا يوما من العذاب عندت كان انكوان الصفات عرفت استنك جهنم بلو يتيقالو وقال سبحانه يا أيها الذين آمنوا إن أنت بأ الله متامنوا قوا أنفسكم وأهليكم نارا وقودها الناس والحجارة يهونتن عليها ملائكة غلاظ بتام هاي لنيوج ملائكة تشالو شداد برتوج لا يعصون الله ما أمرهم ويفعلون ما يؤمرون يمتاززوتن يماينقفو يتعززوتن يميشروناتشو وقال تعالى مخبرا عن مخاطبة أهل النار لرئيس خزنة عليه السلام لجهنم ملائكوش عليك آية جهنم سووش مالتاتشو نمسي نقرن ونادوا يتقرروا لجهنم سووش يا مالك هوي ليقضي علينا ربك ادعو لنا ليقضي علينا ربك رجيتها عن وسان دي ستلن لمنلن قال الله بلوال للالنسو إنكم ماكثون لازم تعلمنا متنورو تولوكو تاوجوال للاتشوال أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لا إله إلا الله أن أتطور ست أيام ست النسام ست بلام ست الطب لا إله إلا الله ملكتن يتشاچنن بتقلالا بماسرجا አስደግፈን ይላክናል ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት